ያለኔ ምንም ልታደርጉ አትችሉምና ተብሎ በቃሉ ተጽፏል። አለመቻላችንን በእግዚአብሔር ፊት ስንናገር፣ በምስጋና በፊቱ ስንቆም እግዚአብሔር ሰልፋችንን ይዋጋልናልና አብዛኛው ጊዜኛ ሰዎች ስንደሰት፣ ሲሳካልን፣ እናልፈውም ያለውን ጊዜ ስናልፍ እግዚአብሔርን እናመሰግናለን። ስንጨነቅ፣ ስንፈራ፣ ስንደነግጥ፣ ግራ ሲገባን እናመሰግናለን። ሰላም ለእናንተ ይሁን። እንኳን ደህና መጣችሁ። ዛሬም ደግሞ አንድ ነገር ላወራችሁ ፈልጋለሁ። አብዛኛው ጊዜኛ ሰዎች ስንደሰት፣ ሲሳካልን፣ እናልፈውም ያለውን ጊዜ ስናልፍ እግዚአብሔርን እናመሰግናለን። የምስጋናን መስዋዕት በእግዚአብሔር ፊት እናቀርባለን። አድርገህልኛል አመሰግንሃለሁ፣ ሆኖልኛል አመሰግንሃለሁ ብለን በእግዚአብሔር ፊት በምስጋና እንቀርባለን። ስንጨነቅ፣ ስንፈራ፣ ስንደነግጥ፣ ግራ ሲገባን እናመሰግናለን። ዛሬ ላካፍላችሁ የምፈልገው ቃል የሚገኘው በሁለተኛ ዜና ምዕራፍ 20 ላይ ሲሆን በሚያስፈራና በሚያስጨንቅ ጊዜ ውስጥ በምስጋና ስለቆመ ስለ አንድ ሰው ነው። ታሪኩ እንደዚህ ነው። ሞዓብ፣ አሞንና ምዑናውያን በጋራ በመሆን ኢዮሳፍጥን ሊወጉ ይመጣሉና መልእክተኞችም ወደ ኢዮሳፍጥ መጥተው እንደዚህ ይሉታል፣ ታላቅ ሰራዊት ከሶሪያ መጥቶብሃል ብለው ይነግሩታልና ያኔ ኢዮሳፍጥ ይፈራል፣ ፊቱንም ወደ እግዚአብሔር ያቀናል፣ ጾምንም በይሁዳ ከተሞች ሁሉ ያውጃልና በአደባባይ ላይ ቆሞ እንደዚህ ይላል፣ አንተ አይደለህም ወይ እያለ እግዚአብሔር ከዚህ በፊት ለእስራኤል ሕዝብ ያደረገውን ነገር ያነሳል። እንደዚህ ይላል፣ አቤቱ የአባቶቻችን አምላክ ሆይ በሰማይ ያለ አምላክ አንተ አይደለህምን? የአሕዛብንስ መንግስታት ሁሉ የምትገዛ አንተ አይደለህምን? ኃይልና ችሎታ በእጅህ ነው፣ ሊቋቋምህ የሚችል የለም። አምላካችን ሆይ በዚህ ምድር የነበሩትን አሕዛብ ከሕዝብ ከእስራኤል ፊት ያሳደርክ ለወዳጅህም ለአብርሃም ዘር ለዘላለም የሰጠሃት አንተ አይደለህምን? እነርሱ ተቀመጡባት፣ ለስምህም መቅደስ ሰርተውባት፣ ክፉ ነገር የፍርድ ሰይፍ ወይም ቸነፈር ወይም ራብ ቢመጣብን ስምህ ባለበት በዚህ ቤት ፊትና በፊትህ ቆመን በመከራችን ወደ አንተ እንጮሃለን፣ አንተም ሰምተህ ታድነናለህ አሉ። አሁንም እነሆ እስራኤልን ከግብፅ ምድር በወጡ ጊዜ ያልፉባቸው ዘንድ ያልፈቀድክላቸው የአሞን የሞዓብ ልጆች የሴይርም ተራራ ሰዎች እነሆ ለወራታቸው ክፋት ይመልሱልናል፣ ከሰጠኸንም ርስት ያወጡን ዘንድ መጥተዋል። አምላካችን ሆይ አንተ አትፈርድባቸውምን? ይህ የመጣብንን ታላቅ ወገን እንቃወም ዘንድ አንችልም፣ የምናደርገውን አናውቅም። ነገር ግን ዓይኖቻችንን ወደ አንተ ናቸው ብሎ ወደ እግዚአብሔር ይጸልያልና በዚህን ጊዜ እግዚአብሔር ቃል በየዝሄል ላይ ይመጣልና እንደዚህ ብሎ ይናገራቸዋል። ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡም ይላቸዋልና የእግዚአብሔር መንፈስ በየዝሄል ላይ ይመጣልና ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለም፣ አትፍሩ ይላቸዋልና እግዚአብሔር ግልጽ የሆነ ትእዛዝን ይሰጣቸዋል። ሰልፉ የኔ ነው፣ አትፍሩ፣ አትደንግጡ፣ ጽኑ እያለ ማለት ነውና እነሱ ወደ ምድረ በዳ ይወርዳሉ። ወደ እነሱ ይወርዳሉ። ሲወርዱ ኢዮሳፍጥ ያደረገው ነገር የሚለው ህዝቡን አይዟችሁ፣ አትፍሩ፣ ትጸኑማላችሁ እያለ ያበረታታ ነበርና የጠኛ ልብስ የለበሱትን በፊት ያቆምና እግዚአብሔርን ያመሰግናሉ። ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ ይላሉ። ምስጋናን በጀመሩ ጊዜ እግዚአብሔር ድብቅ ጦርን አንስቶ ጠላቶቻቸውን ወጋላቸው፣ ጠላቶቻቸውን መታላቸው። የተረፈና ያመለጠ ሰው እስከማይኖር ድረስ ጠላቶቻቸው ተመቱ። በዚያ በስፍራው በደረሱ ጊዜ አንድም ያመለጠ ሰው የለም ነበርና ከዚህም የተነሳ እጅግ ደስ ይሰኛሉ። ምርኮንም ለመውሰድ ይመጣሉና ምርኮንም ሲወስዱ ከመብዛቱ የተነሳ 3 ቀን እየተመላለሱ ምርኮን ይወስዱ ነበርና እግዚአብሔር ጠላቶቻቸውን ወጋላቸው። እነሱ በምስጋና በቆሙ ሰዓት፣ እነሱ እግዚአብሔርን ባመሰገኑ ሰዓት ጠላቶቻቸውን ቀጣላቸው። ሰልፉን እግዚአብሔር ራሱ ወሰደላቸው። ሰልፉን እግዚአብሔር ራሱ ተዋጋላቸው። በእግዚአብሔር ፊት አለመቻላቸውን ነግረውት ነበረ። እኛ አንችልም፣ ፊታችንን ወደ አንተ እናቀናለን፣ አቅም የለንም ብለው ራሳቸውን በእግዚአብሔር ፊት አዋርደው ነበር። እግዚአብሔርም ድልን ሰጣቸው። አለመቻላቸውን ሲነግሩት እግዚአብሔር ግን ችሎ አሳያቸው። እሱ ሙሉ ለሙሉን ሰርቶ አሳያቸውና መጨረሻ ላይ እንደዚህ ይላል፣ የኢዮሳፍጥ መንግስት ጸጥ አለች፣ አምላኩም በዙሪያው ካሉ አሳረፈው ይላልና እግዚአብሔር ከነበረበት ጭንቀት ከነበረበት ፍርሃት ከዚህ ሁሉ ነው እግዚአብሔር ያሳረፈው። እግዚአብሔር ሰልፋችንን ሲወስድ፣ እግዚአብሔር ያስጨነቀንን ነገር ሲወስድ
ሊያሳርፈን ነው። ግማሽ ሰርቶ ወይ ደግሞ ግማሹን ነገራችንን ተዋግቶልን ግማሹን ነገራችንን ሰርቶልን ሌላውን እናንተ ጨርሱ አይልም። እግዚአብሔር ያሳርፋል። ሰይጣን ማድረግ የሚፈልገው ነገር አለ። በፍርሃት እኛም ፓራላይዝ አድርጎ ለማስቀመጥ ይፈልጋል። ነገር ግን በምስጋና በእግዚአብሔር ፊት በቆምን ሰዓት ባመሰገንን ጊዜ ድልን አለ። በምስጋና ድልን አለ። እግዚአብሔር ሰልፋችንን ይወስድልናል። አለመቻላችንን በእግዚአብሔር ፊት ስንናገር፣ በምስጋና በፊቱ ስንቆም እግዚአብሔር ሰልፋችንን ይዋጋልናልና በምስጋና ድል አለ። በጨነቀን ጊዜ፣ በፈራን ጊዜ፣ ግራ በተጋባን ጊዜ አዎ በምስጋና ድል አለ። ይህንን ነው የእግዚአብሔር ቃል የሚያስተምረን። ይህንን ነው የእግዚአብሔር ቃል የሚነግረን። በተጨነቅንና ግራ በተጋባን ጊዜ፣ መፍትሄ የላቸውም ባልን ጊዜ፣ እረ በዝተውብናል ባልን ጊዜ በምስጋና በእግዚአብሔር ፊት ስንቀርብ እግዚአብሔር ራሱ እኛ ባልቻልነው ነገር ላይ፣ እኛ አቅም በሌለን ነገር ላይ፣ እንፈጽመው ዘንድ ፈጽሞ አቅም በሌለን ነገር ላይ እግዚአብሔር የራሱን ክንድ ይገልጣል። እግዚአብሔር የራሱን ተአምራት ያሳያልና ሰልፉ የእግዚአብሔር ነው። እግዚአብሔር ራሱ ይዋጋል፣ ድልን ይሰጠናል። እኛ ግን በምስጋና መቆም አለብን። እኛ እንሰራቸው ዘንድ የማንችላቸው ብዙ ነገር አሉ። ምክንያቱም እግዚአብሔር ቃል ሲናገር ያለ እኔ ምንም ልታደርጉ አትችሉምና ተብሎ በቃሉ ተጽፏል። እውነት ነው፣ ያለሱ ምንም ልናደርግ አንችልም። ስለዚህ በሚያስጨንቀን ግራ በሚያጋባን በሁሉ ነገር በእግዚአብሔር ፊት በመሆን አስቀድመን ነገሮቻችንን ሁሉ ለእርሱ መስጠትንም ይሄ ቃል ያስተምረናል። ኢዮሳፍጥ መጀመሪያ ያደረገው ነገር የሰራዊቱን ቁጥር አይደለም የቆጠረው። ስንት ሰራዊት አለኝ፣ ከነሱ ጋር የሚመጣጠን ሰራዊት አለኝ ብሎ አይደለም ወዲያው የሄደው። ኢዮሳፍጥ ይህንን ነገር በሰማ ጊዜ ፊቱን ወደ እግዚአብሔር አቀና ነው የሚለውና መጀመሪያ እኛ ለመስራት መታገል ሳይሆን አስቀድመን ነገሮቻችንን በእግዚአብሔር ፊት ማቅረብ አስፈላጊ መሆኑን ልክ ከዚህ ታሪክ እንማራለንና አስቀድመን በእግዚአብሔር ፊት ስናቀርብ፣ አለመቻላችንን ስንነግር፣ በእግዚአብሔር ፊት በምስጋና ስንቆም እግዚአብሔር ነገራችንን ይሰራልናል። እግዚአብሔር ነገሮቻችንን ሁሉ ያስተካክላል። እውነት ነው፣ በምስጋና ድል አለ። ቢያስጨንቅም በምስጋና ድል አለ። ቢያስፈራም በምስጋና ድል አለ። ከሁሉ በፊት አስቀድመን ለእግዚአብሔር ነገሮቻችንን መስጠትን እንማር። በእግዚአብሔር ፊት በምስጋና መቆምን እንማር። በእግዚአብሔር ፊት ራሳችንን ማዋረድን እንማር። ምክንያቱም በእግዚአብሔር ላይ መታመን ድል አለውና። ስለዚህ መልእክቴ እንደዚህ ነው፣ በምስጋና ድል አለ። በሚያስጨንቁን ነገሮቻችን ሁሉ ፊት እኛ አስቀድመን ነገሮቻችንን ከመስራታችን በፊት በእግዚአብሔር ፊት እናቅርብ፣ እንጸልይ፣ ፊታችንን ወደ እግዚአብሔር እናቅና። ነገሮቻችንን አለመቻላችንን ሁሉ በእግዚአብሔር ፊት እናሳየው። ሰልፉ የእግዚአብሔር ነው። ድልን ይሰጠናል፣ ምርኮን ይሰጠናል። እግዚአብሔር ካሉብን ነገሮች ሁሉ ያሳርፈናል። ስለተከታተላችሁኝ አመሰግናለሁ። በዚህ መልእክት ከተባረካችሁ ለሌሎች ሼር ያድርጉ። ተጨማሪ ቪዲዮ እንዲደርሳችሁ ሰብስክራይብ ያድርጉ። ተባረኩ።